እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የፀጉር መርገፍን የሚከላከሉ የሚረዱ 5 ወሳኝ ቫይታሚኖችን እናም አንድ ጠቃሚ ማዕድናትን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ፀጉር ብዙውን ጊዜ የጤንነት ወይም ደግሞ የውበትናም የህይወት ምልክት ነው። ለፀጉር መጥፋት ቫይታሚኖች የፀጉራችንን ጤና ለማሻሻል አስፈላጊ ናቸው። በቪታሚኖችና ማዕድናት የተሞላ የተመጣጠነ አመጋገብ የፀጉር መርገፍ ችግር ላለባቸው ሰዎች እጅግ በጣም ጠቃሚ ነው። አንድ ሰው በአማካይ ከ100 ሺህ እስከ 200 ሺህ የሚደርሱ የፀጉር ከረጢቶች ያሉት ሲሆን በየቀኑ እስከ 100 የሚደርሱ የፀጉር ዘለላዎች ይነቀላሉ ወይም ደግሞ ይረግፋሉ። ይህ የተለመደ ነው። ነገር ግን በመደበኛነት ከዚያ በላይ እየተነቀለ ከሆነ የፀጉር መርገፍ ሊያጋጥማችሁ ይችላል። የፀጉር መርገፍ እንደ እድሜ፣ በዘረመል ወይም ደግሞ በዘር፣ በአካባቢ ሁኔታዎች፣ በውሃ ጥራት፣ በፀጉር ቀለም ባሉ በተለያዩ ውስጣዊና ውጫዊ ምክንያቶች ይከሰታል። ልብ የማንለው ግን የፀጉር መርገፍ የተለመደ መንስኤ የአመጋገብ ወይም ደግሞ የቫይታሚኖች እጥረት ነው። ፀጉር ለማደግ ልክ እንደሌላው የሰውነታችን ክፍል አስፈላጊ የሆኑ ንጥረ ነገሮችን ይፈልጋል። በቪታሚኖችና ማዕድናት የተመጣጠነ አመጋገብ የፀጉርን እድገት በከፍተኛ ሁኔታ ያበረታታል። ጤናማ አመጋገብን ስንጠብቅ ሰውነታችን በተሻለ ሁኔታ ይለወጣል። እንደ ቫይታሚን ኤ፣ ቫይታሚን ቢ ኮምፕሌክስ፣ ብረት ወይም ደግሞ አይረን፣ ዚንክ ያሉ አስፈላጊ ንጥረ ነገሮች የፀጉርን እድገትና አጠቃላይ የፀጉራችንን ጤና ያበረታታሉ። ጤናማ ፀጉርን ከፈለጋችሁ በፕሮቲን የበለጸጉ ምግቦችን እንደ እንቁላል፣ ስጋ፣ አሳ፣ ባቄላ የመሳሰሉትን መመገብ ያስፈልጋል። ቫይታሚን ቢ ኦክሲጅንን ወደ ፀጉር ከረጢቶች ያመጣል። ስለዚህ የቫይታሚን ቢ7 ወይም ደግሞ የባዮቲንና የቫይታሚን ቢ12 እጥረት ከፍተኛ የፀጉር መሳሳትን ያስከትላል። በአመጋገባችሁ ውስጥ ብዙ ፕሮቲኖችን፣ ፍራፍሬዎችንና አትክልቶችን ያካትቱ። ለፀጉር እድገት ተጨማሪ ማሟያዎችን መውሰድ አለባችሁ። እናም በ2 ወራት ውስጥ ልዩነቱንም ታዩታላችሁ። ስለዚህ አሁን የፀጉር መርገፍን ወይም ደግሞ መነቃቀልን የሚከላከሉ ወሳኝ የሚባሉ 5 ቫይታሚኖችን እነግራችኋለሁኝ። አንደኛ ቫይታሚን ኤ ነው። ቫይታሚን ኤ የራስ ቅልን እርጥበት ለመጠበቅ የሚረዳ የተፈጥሮ ዘይት የሆነውን ሴበምን ለማምረት ስለሚረዳ ለጤናማ ፀጉር እድገት አስፈላጊ ነው። የቫይታሚን ኤ እጥረት ወደ ደረቅ የሚሰባበርናም የፀጉር መርገፍን ያስከትላል። ቫይታሚን ኤ የራስ ቅሎችንናም የፀጉር ከረጢቶችን የሚከላከልናም የሚመግበው ዘይት መሰል ንጥረ ነገር ሴበም እንዲፈጠር ከፍተኛ ሚናን ይጫወታል። ይህ ጤናማ የፀጉር እድገትን ለመጨመርናም መሰባበርናም የፀጉር መርገፍንም ለመከላከል ይረዳል። ቫይታሚን ኤ እንደ አንቲኦክሲዳንትስ ሆኖ የሚያገለግል ሲሆን የፀጉር ህዋሶችንናም የራስ ቅሎችን በፍሪ ራዲካልስ ምክንያት ከሚደርስ ጉዳት ለመከላከልም ይረዳል። ይህ ያለ ጊዜው የፀጉር መርገፍን ለመከላከልና የፀጉርን አጠቃላይ ጤናን ለመጠበቅም ይረዳል። ቫይታሚን ኤ ለፀጉር መዋቅርናም ጥንካሬ አስፈላጊ የሆነውን ኮላጅንንም ለማምረት አስፈላጊ ነው። ቫይታሚን ኤ የኮላጅን ምርትን በማስተዋወቅ ፀጉራችን እንዲጠነክርና እንዳይሰበር ወይም ደግሞ እንዳይጠፋም ይረዳል። ቫይታሚን ኤ በጭንቅላታችን ላይ ያለውን የቆዳ ሴሎች መለዋወጥንም ይቆጣጠራል። አዳዲስናም ጤናማ ህዋሶች በየጊዜው ይፈጠራሉ። ይህም የፀጉር እድገትን ለማራመድናም የፀጉር መርገፍን ለመከላከል ጠቃሚ የሆነውን የራስ ቆዳ አካባቢንም ለመጠበቅ ይረዳል። ቫይታሚን ኤ የራስ ቅሎችን የደም ዝውውር ለማሻሻል ይረዳል። ይህም የፀጉር ከረጢቶች በቂ ንጥረ ነገርና ኦክሲጅን እንዲያገኙም ያደርጋል። ይህ ጤናማ የፀጉር እድገትን ለማራመድና የፀጉር መርገፍን ለመከላከልም ይረዳል። በአጠቃላይ ቫይታሚን ኤ የፀጉርን እናም የራስ ቆዳን ጤንነት ለመጠበቅ አስፈላጊ ሲሆን የፀጉር መርገፍን ለመከላከል ጤናማ የፀጉር እድገትን በማሳደግ ከጉዳት በመጠበቅናም የራስ ቆዳን ጤናማ አካባቢን በመጠበቅም ይረዳል። ሁለተኛ ደግሞ ባዮቲን ወይም ደግሞ ቫይታሚን ቢ7 ነው። ባዮቲን የፀጉርን መዋቅር የሚሰራውን ኬራቲንን በማምረት ሂደት ውስጥ ቁልፍ ሚና ስለሚጫወት ብዙ ጊዜ የፀጉር ቫይታሚን ተብሎም ይጠራል።
ባዮቲን የፀጉርን ሽፋን ለማጠናከርናም መሰባበርንም ለመከላከል ይረዳል። ይህም ወደ ጤናማ ሙሉ ፀጉር ይመራል። ባዮቲን ቫይታሚን ቢ7 ወይም ደግሞ ቫይታሚን ኤች በመባልም ይታወቃል። ጤናማ ፀጉርን፣ ቆዳንናም ጥፍርን በመጠበቅ ረገድ ወሳኝ ሚና የሚጫወት በውሃ ውስጥ የሚሟሟ ቫይታሚን ነው። ወተር ሶለብል ቫይታሚን ነው። ባዮቲን የኬራቲንን የፀጉርን መዋቅር የሚያመርት ፕሮቲንን ለማምረት በጣም አስፈላጊ ነው። በቂ መጠን ያለው የባዮቲን መጠን የፀጉርን እድገት ለማራመድና ፀጉር እንዳይሰበርም ይከላከላል። ባዮቲን በፀጉር ዘንግ ውስጥ የሚገኘውን የኬራቲን መጠንን በማሻሻል የፀጉር ስርን ለማጠናከርም ይረዳል። ይህ የፀጉር መሰባበርን ለመቀነስና የፀጉር መርገፍን ለመከላከልም ያስችላል። ባዮቲን የደም ዝውውርን በመጨመርና ጠቃሚ ንጥረ ነገሮችን ወደ ፀጉር ከረጢቶች በማድረስ የጭንቅላታችንን ጤና ለማሻሻልም ይረዳል። የፀጉር እድገትን ለማራመድና የፀጉር መርገፍን ለመከላከል ጤናማ የራስ ቆዳ አስፈላጊ ነው። ባዮቲን የፀጉርን የመለጠጥ ችሎታ ለማሻሻልም ይረዳል። ይህም ለመሰባበርናም ለመጎዳት ያነሰም ያደርገዋል። ይህ የፀጉር መርገፍን ለመከላከልናም የፀጉርን አጠቃላይ ጤናን ለመጠበቅም ይረዳል። ባዮቲን ጸረ ብግነት ባህሪ ስላለው የራስ ቆዳን እብጠትናም ብስጭትን ለመቀነስ ይረዳል። ይህም ለፀጉር መሳሳት አስተዋጽኦ ያደርጋል። እብጠትን በመቀነስ ባዮቲን ለተሻለ የፀጉር እድገት ጤናማ የራስ ቆዳ አካባቢን ለማስተዋወቅም ይረዳል። በአጠቃላይ ባዮቲን የፀጉራችሁን እናም የጭንቅላታችሁን ጤና ለመጠበቅ ወሳኝ ሚና የሚጫወት ሲሆን የፀጉር እድገትን በማሳደግ የፀጉርን ጥንካሬ በማሻሻል የጭንቅላትን ጤና በመደገፍ የፀጉርን የመለጠጥናም እብጠትን በመቀነስ የፀጉር መርገፍን ለመከላከልም ይረዳል። በባዮቲን የበለጸጉ ምግቦችን በአመጋገባችሁ ውስጥ ማካተት ጤናማ ፀጉርን ለማስተዋወቅናም የፀጉር መርገፍን ለመከላከል ይረዳል። ሶስተኛ ቫይታሚን ሲ ነው። ቫይታሚን ሲ ኮላጅንን ለማምረት ጠቃሚ ሲሆን ይህ ፕሮቲን የፀጉርን እድገት ለማጠናከር ይረዳል። ለጤናማ ፀጉር እድገት ወሳኝ የሆነውን ብረትን ለመምጠጥም ይረዳል። የቫይታሚን ሲ እጥረት ለደካማ ለተሰባበረ ፀጉርናም ለፀጉር መጥፋት ይዳርጋል። ቫይታሚን ሲ እንዲሁም አስኮሮቢክ አሲድ በመባልም የሚታወቅ ሲሆን የፀጉራችሁንና የራስ ቆዳ ጤናን ለመጠበቅ ወሳኝ ሚና የሚጫወት አስፈላጊ የሆነ ንጥረ ነገር ነው። ቫይታሚን ሲ ለፀጉር አሰራር ቁልፍ አካል የሆነውን ኮላጅንን ለማዋሃድ አስፈላጊ ነው። ኮላጅን የፀጉር ስርን ለማጠናከር፣ የፀጉር መሰባበርን ለመቀነስና ጤናማ የፀጉር እድገትን ይደግፋል። በቂ የሆነ የቫይታሚን ሲ መጠን ፀጉራችሁን ጠንካራ ሆኖ እንዲቆይ ይረዳል። ቫይታሚን ሲ የራስ ቆዳንና የፀጉር ህዋሳትን ፍሪ ራዲካሎች ከሚያስከትሉት ጉዳት የሚከላከል ኃይለኛ የሆነ አንቲኦክሲዳንትስ ነው። ፍሪ ራዲካልስ ወደ ኦክሲዲቲቭ ጭንቀት ሊያመራ ይችላል። ይህም ለፀጉር መጥፋትናም ያለ ጊዜው ለፀጉር እርጅና አስተዋጽኦ ያደርጋል። ቫይታሚን ሲ ፍሪ ራዲካልን በማጥፋት የራስ ቆዳን ጤናማ አካባቢ ለመጠበቅና የፀጉር እድገትንም ይደግፋል። ቫይታሚን ሲ የራስ ቆዳን ጤናማ የደም ዝውውር ያበረታታል። ይህም የፀጉር ከረጢቶች በቂ የኦክሲጅንና የአልሚ ምግቦች አቅርቦት እንዲያገኙም ያደርጋል። የተሻለ የደም ዝውውር የፀጉር እድገትን ለማራመድ፣ የፀጉር መርገፍን ለመከላከል እናም አጠቃላይ የራስ ቆዳን ጤና ለመደገፍም ይረዳል። ቫይታሚን ሲ ለጤናማ ፀጉር እድገት አስፈላጊ የሆነውን የብረት መምጠጥንም ያሻሽላል። የብረት እጥረት የፀጉር መርገፍን ያስከትላል። ስለዚህ በአመጋገባችሁ ውስጥ በቂ የቫይታሚን ሲ እናም የአይረን መጠንን ማረጋገጥ የፀጉር መርገፍን ለመከላከል እናም ጠንካራ እናም ጤናማ ፀጉርን ለመጠበቅም ያስችላል። ቫይታሚን ሲ የሰውነትን በሽታ የመከላከል ስርዓትን በመደገፍ በኩልም ትልቅ ሚና የሚጫወት ሲሆን ይህ ደግሞ ሰውነትን ለፀጉር መነቃቀል አስተዋጽኦ ከሚዳርጉ ኢንፌክሽኖችና ተላላፊ በሽታዎችም ለመጠበቅ ይረዳል። ጠንካራ የበሽታ መከላከያ ስርዓት ጤናማ የራስ ቆዳን ለመጠበቅና ከስር ባሉ የጤና ችግሮች ምክንያት የፀጉር መርገፍን ለመከላከልም ይረዳል። በአጠቃላይ ቫይታሚን ሲ የፀጉር መርገፍን ለመከላከል፣ የኮላጅን ምርትን በማስተዋወቅ፣ የአንቲ ኦክሲዳንትስ ጥበቃን በመስጠት፣ የራስ ቆዳን የደም ዝውውርን በማሻሻል፣ የብረት መሳብን በማሳደግና በሽታ የመከላከል አቅምን በመደገፍም ይረዳል። በቫይታሚን ሲ የበለጸጉ ምግቦችን በአመጋገባችሁ ውስጥ ማካተት ወይም ደግሞ የቫይታሚን ሲ ተጨማሪ ምግቦችን መውሰድ የፀጉርን እናም የራስ ቆዳን ጤና ለመጠበቅና ጤናማ የፀጉር እድገትን ለመደገፍም ይረዳል። አራተኛ ቫይታሚን ዲ ነው። ቫይታሚን ዲ የፀጉር እድገትን የሚያበረታታ አዲስ የፀጉር ከረጢቶችን ለመፍጠር ስለሚረዳ ለአጠቃላይ የፀጉር ጤንነት ወሳኝ ነው። ጥናቶች እንደሚያሳዩት የቫይታሚን ዲ እጥረት የፀጉር መነቃቀል ወይም ደግሞ መሳሳትን ያስከትላል። ቫይታሚን ዲ የፀጉርን እናም የጭንቅላትን ጤና በመጠበቅ ረገድ ጉልህ ሚና የሚጫወት ወሳኝ የሆነ ንጥረ ነገር ነው።
ቫይታሚን ዲ ለፀጉር ተግባርና ጥገና አስፈላጊ ነው። ትክክለኛው የቫይታሚን ዲ መጠን የአዲስ የፀጉር ስር እድገትን ለማራመድና የነባሩን ጤና ደግሞ ለመደገፍም ይረዳል። ይህ የፀጉር መርገፍን ለመከላከልና ጤናማ የፀጉር እድገትን ለማበረታታትም ይረዳል። ቫይታሚን ዲ የፀጉር እድገት ዑደትን በመቆጣጠር ረገድ ሚና ይጫወታል። የእድገት ምዕራፍ ወይም ደግሞ አናጅን የምንለውን የሽግግር ሂደቱን ወይም ደግሞ ካታጅንና የእረፍት ጊዜውን ወይም ደግሞ ቴሎጅንን ጨምሮ በቂ መጠን ያለው የቫይታሚን ዲ መጠን ሚዛናዊ የፀጉር እድገት ዑደትን ለመጠበቅና የፀጉር መርገፍን ለመከላከልም ይረዳል። ቫይታሚን ዲ ጸረ ብግነት ወይም ደግሞ እብጠትን የመከላከል ባህሪ ስላለው የራስ ቆዳን እብጠትናም ብስጭትን ለመቀነስ ይረዳል። እብጠትን በመቀነስ ቫይታሚን ዲ ጤናማ የራስ ቆዳ አካባቢን ለማራመድና የፀጉር መርገፍንም ለመከላከል ይረዳል። ቫይታሚን ዲ በሰውነት ውስጥ ያለውን የሆርሞን መጠንን በመቆጣጠር ረገድ ሚና ይጫወታል። የፀጉር እድገት ላይ ተጽዕኖ ያላቸው ሆርሞኖችን ጨምሮ እንደ ትርፍ ዳይሃይድሮ ቴስቴስትሮን ወይም ደግሞ ዲኤችቲ ያሉ የሆርሞን መጠን አለመመጣጠን ለፀጉር መጥፋት አስተዋጽኦ ያደርጋል። ቫይታሚን ዲ ታዲያ የሆርሞን መጠንን ለመቆጣጠርና ከሆርሞን ጋር የተያዘ የፀጉር መርገፍን ለመከላከልም ይረዳል። ቫይታሚን ዲ ለጤናማ ፀጉር እድገት አስፈላጊ የሆኑትን እንደ ካልሽየም፣ ማግኒዥየም እናም ዚንክ የመሳሰሉ ጠቃሚ ንጥረ ነገሮችንም በመመገብ ረገድ የራሱን ሚና ይጫወታል። የተመጣጠነ ምግብን በማሻሻል ቫይታሚን ዲ የፀጉር ሐረጎችን ለተሻለ እድገት አስፈላጊ የሆኑትን ንጥረ ነገሮች እንዲቀበሉ እናም የፀጉር መርገፍንም ይከላከላል። በአጠቃላይ ቫይታሚን ዲ የፀጉር መርገፍን ለመከላከል የሚረዳው የፀጉር መርገፍ ጤናን በማሳደግ የፀጉር እድገት ዑደትን በመቆጣጠር እብጠትን በመቀነስ የሆርሞን መጠንን በማመጣጠንና የንጥረ ምግብ አጠቃቀምን በማሳደግ ነው። ለፀሐይ መጋለጥ በአመጋገብ ምንጮች ወይም ደግሞ በተጨማሪ ምግቦች ወይም ደግሞ ሰፕልመንት በቂ የሆነ የቫይታሚን ዲ መጠን እንዲኖራችሁ ማረጋገጥ የፀጉራችሁን እናም የራስ ቆዳችሁን ወይም ደግሞ ቅላችሁን ጤና ይደግፋል እናም ጤናማ የፀጉር እድገትን ያበረታታል። አምስተኛ ቫይታሚን ኢ ነው። ቫይታሚን ኢ ለፀጉር እድገት የሚረዳ አንቲኦክሲዳንትስ ነው። ቲሹን ለመጠገንና ለመገንባትም ይረዳል። በተጨማሪም የራስ ቆዳን በፍሪ ራዲካልስ ከሚደርሰው ጉዳት ለመከላከልም ይረዳል። ፍሪ ራዲካል ለፀጉር መጥፋት አስተዋጽኦ ያደርጋሉ። በአመጋገባችሁ ውስጥ ቫይታሚን ኢን ማካተት ጤናማ የፀጉር እድገትን ለማራመድና የፀጉር መርገፍንም ለመከላከል ይረዳል። ቫይታሚን ኢ ጤናማ ፀጉርን እናም የራስ ቆዳን ለመጠበቅ አስፈላጊ የሆነ ኃይለኛ አንቲ ኦክሲዳንትስ ነው። ቫይታሚን ኢ የራስ ቅሎችን የደም ዝውውር ለማሻሻል ይረዳል። የፀጉር ህዋሶች በቂ ኦክሲጅንና አልሚ ምግቦች አቅርቦት እንዲያገኙም ያደርጋል። ይህ የተሻለ የደም ፍሰት ጤናማ የፀጉር እድገት እንዲኖርና የፀጉር መርገፍንም ይከላከላል። ቫይታሚን ኢ የጭንቅላትን እርጥበታማነት ይጠብቃል። ይህም ድርቀትንናም ማሳከክንም ያስወግዳል። የፀጉር እድገትን ለማራመድና የፀጉር መርገፍን ለመከላከል ጤናማ የራስ ቆዳ አስፈላጊ ነው። ቫይታሚን ኢ የተበላሹ የፀጉር ሐረጎችንና ሴሎችን ለመጠገንም ይረዳል። ይህም የፀጉር መሰባበርና መጥፋትን ይከላከላል። በተጨማሪም ፀጉርንና የራስ ቆዳን ከአካባቢያዊ ጉዳቶች ለምሳሌ እንደ አልትራቫዮሌት ጨረሮችና ከብክለትም ይጠብቃል። ይህም ለፀጉር መጥፋት አስተዋጽኦም ያደርጋል። ቫይታሚን ኢ የፀጉር ህዋሶችን ያጠናክራል። ይህም ለመሰባበርና ለመጥፋት ተጋላጭነትንም ይቀንሳል። ይህ ጤናማ የፀጉር እድገትን ለማራመድና የፀጉር መሳሳትንም ለመከላከልም ይረዳል። ቫይታሚን ኢ የጭንቅላትንና የፀጉር ህዋሳትን በፍሪ ራዲካሎች ከሚያስከትሉት ጉዳት የሚከላከል ኃይለኛ የሆነ አንቲኦክሲዳንትስ ነው። ቫይታሚን ኢ ፍሪ ራዲካልን በማጥፋት የራስ ቆዳን ጤናማ አካባቢ ለመጠበቅና የፀጉር እድገትንም ይደግፋል። በአጠቃላይ ቫይታሚን ኢ የደም ዝውውርን በማሻሻል የራስ ቅል ጤናን በማስተዋወቅ የፀጉር ህዋሳትን በመጠገንና በመጠበቅ የፀጉር ህዋሳትን በማጠናከርና አንቲ ኦክሲዳንትስ ጥበቃን በመስጠት የፀጉር መርገፍን ለመከላከል ይረዳል። በአመጋገባችሁ ውስጥ በቫይታሚን ኢ የበለጸጉ ምግቦችን ማካተት ወይም ደግሞ የቫይታሚን ኢ ተጨማሪ ምግቦችን ወይም ደግሞ የፀጉር ምርቶችን መጠቀም የፀጉራችሁንና የጭንቅላትን ጤና ለመደገፍና የፀጉር መርገፍን ለመከላከልም ይረዳል። ስለዚህ እነዚህ 5 ቫይታሚኖች የፀጉር መርገፍን ለመከላከል በጣም ወሳኝ ሚና የሚጫወቱ ቫይታሚኖች ናቸው ማለት ነው። ከነዚህ ቫይታሚኖች ባሻገር ደግሞ የፀጉር መርገፍን ለመከላከል የሚረዳ አንድ ወሳኝ የሆነ ማዕድን አለ ማለት ነው። እሱን ደግሞ እነግራችኋለሁኝ። እሱ ማዕድን አይረን ወይም ደግሞ ብረት ይባላል። ብረት ወይም ደግሞ አይረን
ጤናማ የፀጉር እድገትን ለመጠበቅ ወሳኝ ሚና የሚጫወት አስፈላጊ የሆነ ማዕድን ነው። በቀይ የደም ሴሎች ውስጥ የሚገኘውን ሄሞግሎቢንን ለማመንጨት ብረት ወይም ደግሞ አይረን አስፈላጊ ነው። ይህ ፕሮቲን ወይም ደግሞ ሄሞግሎቢን ፀጉርን ጨምሮ ወደ ሰውነት ውስጥ ኦክስጅንን ያጓጉዛል። በቂ የሆነ የብረት መጠን ለጤናማ ፀጉር እድገት በቂ ኦክስጅንና አልሚ ምግቦችን ማግኘቱን ያረጋግጣል። ለፀጉር ህዋሶች ደካማ የኦክስጅን አቅርቦት የፀጉር መሳሳትና መጥፋትን ሊያስከትል ይችላል። ብረት ወይም ደግሞ አይረን በፀጉር ስር ያሉትን ጨምሮ አዳዲስ ሴሎችን በማምረት ስራ ውስጥም ይሳተፋል። በቂ የብረት ደረጃዎች የራስ ቅል ላይ የህዋስ እድገትንና የመጠገን ሂደቶችን ይደግፋል። ጤናማ ፀጉርን ያበረታታልና የፀጉር መርገፍንም ይከላከላል። ብረት ወይም ደግሞ አይረን መደበኛውን የፀጉር እድገት ዑደት በመጠበቅ ረገድ ሚና ይጫወታል። ይህም የእድገት ምዕራፍ ወይም ደግሞ አናጅን፣ የሽግግር ምዕራፍ ወይም ደግሞ ካታጅንና የእረፍት ጊዜ ወይም ደግሞ ቴሎጅንን ያጠቃልላል። የብረት እጥረት ይህንን ዑደት ሊያስተጓጉል ይችላል። በቂ የብረት መጠንን መውሰድ የፀጉር እድገት ዑደትን ለመቆጣጠርና የፀጉር መርገፍንም ለመከላከል ይረዳል። ብረት ወይም ደግሞ አይረን ለጤናማ ፀጉር እድገት አስፈላጊ የሆኑትን እንደ ኬራቲን ባሉ ፕሮቲኖች ውህደት ውስጥ ይሳተፋል። በቂ የብረት መጠን የኬራቲን ምርትን ይደግፋል። ይህም ፀጉርን ያጠናክራልና መሰባበርንና መጥፋትንም ይከላከላል። አይረን በሰውነት ውስጥ ያለውን የሆርሞኖችን መጠን ለመቆጣጠር በጣም ጠቃሚ ነው። የፀጉር እድገት ላይ ተጽዕኖ ያላቸውን ሆርሞኖችን ጨምሮ ማለት ነው። እንደ ዝቅተኛ የታይሮይድ ሆርሞኖች ወይም ደግሞ ከመጠን በላይ ዳይሃይድሮቴስቴስትሮን ወይም ደግሞ ዲኤችቲ ያሉ የሆርሞን መጠን አለመመጣጠን ለፀጉር መርገፍ አስተዋጽኦ ያደርጋል። በቂ የብረት ወይም ደግሞ የአይረን መጠን ደግሞ የሆርሞን ሚዛንን ለመጠበቅና ጤናማ የፀጉር እድገትን ይደግፋል። በአጠቃላይ ብረት ወይም ደግሞ አይረን የፀጉር መርገፍን ለመከላከል፣ የኦክስጅንን ወደ ፀጉር ከረጢቶች ለማጓጓዝ በማመቻቸት፣ የሴሎችን እድገትና ጥገናን በመደገፍ፣ የፀጉር እድገት ዑደትን በመቆጣጠር፣ ለጠንካራ ፀጉር የፕሮቲን ውህደትን በማሳደግና የሆርሞን ሚዛንን በመጠበቅ የፀጉር መርገፍንም ይከላከላል። በአመጋገባችሁ በተጨማሪ ሰፕልመንቶች በቂ የብረት መጠንን መውሰድ የፀጉር መርገፍን ለመከላከልና ጤናማ የፀጉር እድገትን ይደግፋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ 5ቱ ቫይታሚኖችና አንዱ ማዕድን ለፀጉራችሁ እድገት ወሳኝ ሚናን ይጫወታሉ። የፀጉር መርገፍ ወይም ደግሞ መነቃቀልንም ይከላከላሉ። ስለዚህ በርካታ ሰዎች የፀጉር ከፍተኛ የሆነ መነቃቀልና መርገፍ ሲገጥማቸው የተለያዩ ቅባቶችን ይሞክራሉ፣ የተለያዩ ትሪትመንቶችን ይጠቀማሉ፣ ግን ምንም ለውጥ አያዩበትም። ያ የሆነበት ምክንያት ለምንድን ነው? የቫይታሚን እጥረቶች ወይም ደግሞ የማዕድን እጥረቶች ካለባችሁ የፈለጋችሁትን ያክል ትሪትመንቶችን ብትጠቀሙ፣ ቅባቶችን ብትጠቀሙ ፀጉራችሁ ከመነቃቀሉ አይመለስም ወይም ደግሞ አይሻሻልም። ስለዚህ እነዚህ የቫይታሚን ጉድለቶች መስተካከል መቻል አለባቸው ማለት ነው። ስለዚህ ከፍተኛ የሆነ የፀጉር መነቃቀል ወይም ደግሞ መርገፍ የሚገጥማችሁ ከሆነ በቅድሚያ ማድረግ ያለባችሁ ነገር ምንድን ነው? በሕክምና የቫይታሚን መጠናችሁና የማዕድን መጠናችሁ ትክክለኛ ደረጃ መሆኑን ማረጋገጥ ያስፈልጋል ማለት ነው። ምክንያቱም እነዚህ የፀጉር መርገፍን ለመከላከል በጣም ወሳኝ የሆኑ ቫይታሚኖችና ማዕድናት ስለሆኑ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው እንግዲህ የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የፀጉራችሁን መርገፍ የሚከላከሉ ወሳኝ የሆኑ 5 ቫይታሚኖችና 1 ማዕድናቶችን በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።